አለይኩም ወራህመቱላሂ ወበረካቱሁ። ውድ ተመልካቾቼ ዛሬ ሚኒስትር ሾርባ ነው የምሰራው። ኩዳር ምስር፣ እዚህ ሽንኩርትና ያው ሽንኩርቱን በጣም አላለምኩትም በእጄ ስለከተፍኩት፣ ካሮት ከምስሩ ጋር አበሰልኩት። ከዛ ድንች ጨምራለሁ። በትንንሹ ነው በክብ አድርጌ በትንንሹ ነው የከተፍኩት። በጣም ቆንጆ ነው፣ ሞክሩት። እውነት ለመናገር ለሴት ላጤም ለወንድ ላጤም ይሆናል ብል ለልጆች ለቁርስ ለመቅሰስ፣ እንደዚህ ደግሞ ለራት በጣም ቀለል ያለ፣ በዛ ላይ ቫይታሚኖች አለው። እዚህ ምስር አለ፣ እዚህ መኮረኒ አለ። ማጅ መረቅ ጨምራለሁ። ትንሽ ነጭ ሽንኩርት ጨምራለሁ። ለምን ማጅ እኔ በጣም እወዳለሁ፣ ለራሴ ማለት ነው። ምግብ ስሰራ በጣም ጨምራለሁ፣ ብዙ ጊዜ ጨምራለሁ። እንዳውም ነጭ ሽንኩርትና ማጅ የሌለበት ነገሮች ብዙ አይመቹኝም። በዚህ መልኩ እየበሰለልን ነው ድንቻችንና ካሮታችን ማለት ነው። አሁን ይሄ እዚህ ጋር ስለበሰለልን ያበሰልኩትን ምስር እንደዚህ ይቀላቀላለሁ። ለምን በጣም ይጥማል፣ በጣም ይጣፍጣል። እንደዚህ በደንብ አብረን ስናሸው በደረቁ ማለት ነው። እኔ ውሃ ወደው አልጨምርም። ትንሽ ሁሉም ሰው እንደ ራሱ አሰራር ነው የሚጨምረው። መኮረኒውንም ምስሩንም አብሮ መጨመር ይችላል። እኔ ግን ትንሽዬ አብሬ አሸት አደርገዋለሁ። ከዛ መኮረኒውን እጨምራለሁኝ እና እኛ አረብ ቤት የምንሰራ ሰዎች አንድ ጊዜ ብንሰራ፣ ምሳሌ ምግብ የሌለበት ቤት ምስር አይጠፋም። አረብ ቤት ኩሸር የሚሰሩበት መኮረኒ፣ ሁሉም ነገር አይጠፋምና ሰርተን ለተላጃ ብናስቀምጠው፣ አብዛኛውን እዚህ ሀገር ላይ አረብ ሀገር ይርበናል። የሚርበን ከመፍራት ነው። በቃ ብንሰራ እንፈራለን፣ ይናገሩናል እንላለን። ሰርተን ግን ሁልጊዜ እነሱ ሽታ አይወዱም። እኛ ስንሰራ አይናቸው ነው የሚቀለው። እና ሰርተን ለተላጃ አድርገን፣ ምሳሌ አሁን በጠዋት የሚነሳ ልጆች፣ ትምህርት ቤት የሚያደርሱ ልጆች ሙሉ ቀን ምግብ ላይ በሉ ይችላሉ ልጆች ጋር ሲሯሯጡ። ይሄንን ግን ሰርታችሁ ተላጃ ብታደርጉት 4 ቀን 5 ቀን ድረስ አይበላሽም። በቃ ውሃ እንደዚህ ጨመርኩበት፣ ይበስላል። በኋላ እንገናኝ። አሁን እንደዚህ በስሏል። ማሻአላ ተባረካላ። ሁላችሁም ሞክሩት እሺ። ያው ሾርባችን እንደዚህ ደርሷል። ብላፊያ የተባረከ ይሁን። ሁላችሁም ሰርታችሁ ብሉ።